የኢትዮጵያን ችግር ለፖለቲካዊ ጥቅምና ለመፍትሄ መተንተን የተለያዩ ጉዳዮች ናቸው። የኢትዮጵያን ችግር እንዲህና እንዲያ ብለን ካብራራም በኋላ ችግሩ በማንና እንዴት ተፈጠረ ከሚል የሂደትና የባለቤትነት ጥያቄ በኋላ ስለ መፍትሄው ከሌለንበት እውነት እላችኋለሁ የኢትዮጵያን ችግር ለፖለቲካዊ ጥቅም ብቻ እየተነተነው ነው። የሀገርን ችግሮች ለመፍትሄ መተንተን ማለት ደግሞ ከዚህ በተቃራኒ ነው። ሀገሬ የገጠማት ችግር የኔ ችግር ነው ብሎ ከማሰብ ይጀምራል። ደግሞም የሀገር ችግር የአንድ አካል ችግር ነው ብሎ የማሰብን አባዜ በጽኑ ይክዳል። ሀገሬ በኔ በኩል ካልወደቀች በሌላ በኩል ያለውን መመልከት ጀምራለሁ። አንድ ጽኑ እውነት ልንገራችሁ። ሀገር የምትጠፋው ስራ በማይሰሩ ሰዎች ሳይሆን ኃላፊነታቸውንና ሮላቸውን በሚገባ ሳያውቁ እዚህም እዛ በሚገቡ ሰዎች ነው። የሃይማኖት አስተማሪው ሃይማኖትን ያስተምር፣ ፖለቲከኛው የፖለቲካ መልህቁን በደንብ ይምራ፣ አርሶ አደሩ እንደሚገባ ከአምላኩ ጋር እየተሟገተ የፍጥረትን እስትንፋስ የሚያስቀጥልበትን የአምላኩን ጥበብና የእጁን ጥበብ አዋህዶ ትውልድ ያስቀጥል። ሃይማኖተኛው እዚህ ላይ ብቻ ይስራ። እውነት ምዕመኑ በሚሰበከውና በድርጊቱ መካከል ርቀት የለም ወይ? የመጽሐፍ ቅዱስና የቅዱስ ቁርአኑ ሐሳብ መጽሐፎቹ ላይ አልቀረም ወይ? ፍቅር ተሰብኮ በጥላቻ ያበደው ትውልድ ስንት ነው? ማዳን ተሰጥቶት በመግደል የሰለጠነው ምዕመናችን ምን ያክል ነው? እሱም ብቻ ማከም እሱም ብቻ ማስታረቅ ከተቻለ ኢትዮጵያ መንፈሳዊ ፓርቷ ደህና ይሆናል። አስተማሪው ትውልድ እየተበላሸ ከሆነ የሚፈጥር የሚያለም የሚያስብ ነገን የሀገር ኩራት የሚሆን ትውልድ እየጠፋ ከሆነ እዛ ጋር ይስራ። የሰለጠነው ትውልድ ሲመጣ የኑሮ ጥያቄ ይመለሳል። የተሻለ ትውልድ ሲመጣ ያሰቡትን ያስተማሩትን የሚያከብር ለነሱ ውለታ የሚፈጥር ትውልድን ነገ ማየት ይቻላል። ፖለቲካ ማለት በጊዜ ሚዛንና በጊዜ እድል ውስጥ ሀገርን አክመን ሀገርን ሰርተን ለሚቀጥለው ትውልድ የምናሳልፍበት የድልም የትግልም ሜዳ መሆኑን እያወቀ በጎን ያድርግ። ሀገርን ሲሰራ የሚሰራው ለድፍን ሚሊዮን ህዝቦች ሳይሆን ለልጆቹ እንደሚሰራ እያሰበ ይስራ። ፖለቲካው ጥሩ ካልሆነ ሰላም ከሌለ በሀገር ውስጥ ነገ ያ ችግር የልጆቹ ችግር እንደሚሆን እያሰበ ከፊት ለፊቱ ቁጭ ያሉትን ብላቴናዎቹን ባለቤቱን ቤተሰቦቹን እያሰበ ለዛ የሚገባ ያክል ሀገር ይስራ። ችግር በብዙ ከተተነተነ በኋላ ስለ መፍትሄው ዳተኝነት ካሳየን እነዚህ አይነት ባህሪያቶች የችግር ሽጦ አዳሪ ሰዎች ባህሪ ነው። ሀገር ደግሞ በተተነተነ ችግር ሳይሆን በመፍትሄ ሐሳብ የምትሻገር የኛ ምስል ናት። እኔና የኔ ትውልድ እንዲህ እናምናለን። እኛ የቆምንበትን እናጸናለን። የኛን ሀገር ኢንቪዥን እናደርጋለን። ስንሰማ ደግሞ የትግል ሐሳቦችን ሳይሆን የዛሬ 30 ዓመት ምን እንደምታስቡ ንገሩን። 20 ዓመት የኢትዮጵያ ኢኮኖሚ ምንድነው? ከዚህ ትውልድ ቀጥሎ የሚመጣው ትውልድ የሚድንበት የሐሳብ ሚዛን ምን አላችሁ? የምንከተላችሁ በሐሳባችሁ ብስለትና ስለ ነገ ባያችኋት ኢትዮጵያ ልክ እንጂ ችግሮችን ባሳያችሁበትና ስለ ችግሮች በተነተናችሁበት መጠን አይደለም። የኛው ትውልድ የሚያስበውን ያውቃል፣ የሚያደርገውን ይለያል። ቀጥሎ የሚመርጠውንና የሚበጀውን በማስተዋል ይዳኛል። እንዲህ በማድረግ የሁላችን ተስፋ የነገ ትውልድ ቤት የነገ ሌሎች 120 ሚሊዮኖችን ተስፋ ሀገር በኩራት በድል በነፃነትና በፈገግታ ስለ ነገ ሳናፈር የምንናገርበትን የሀገርነትን ትርጉም እንተረጉማለን። ደግሞ በእርግጠኝነት የምነግራችሁ የቆምንበትን ሳይሆን የሚመጣውን ስለምናይ የኢትዮጵያ ትንሣኤ ቅርብ ነው።